ሰልጣኞች ዛሬ የምናየው ምንድነው? ለምሳሌ አንድ ከስተመር የጋዞሊን ኢንጂን መኪና ያለው ወይም ቬሂክል ያለው ሰው ጉልበት ቀነሰብኝ ብሎ ወደኛ ይዞ ቢመጣ ምንድነው ቴስት ልናደርግለት በጉልበት መቀነሱ ምክንያት ከዚህ በፊት መኪናው ጥሩ ጉልበት ያለው ሆኖ ግን በቆይታ ሂደት ቢቀንስበት ወደኛ ቢመጣ ምን ቴስት እናደርጋለን ነው የምናየው በዚህ ቤንች ስራችን ላይ። ለምሳሌ መጀመሪያ አንድ መኪና ጉልበት ሊቀንስ የሚችለው በዋናነት ምን ሊሆን ይችላል ብለን ስናስብ የመጀመሪያው ለምሳሌ የእሳት ጋዞሊን ከሆነ እሳት ከሌለ ወይም ደግሞ ኢግናይት በደንብ ካልሰራ ኢግኒሽኑ ከተበላሸ ስፓርክ ከሌለ ላይሰራ ይችላል ወይም ጉልበት ሊቀንስ ይችላል። ለምሳሌ እዚህ ጋር እንደምታዩት ባለ አራት ቤት ሲሊንደር ነው። ባለ አራት ሲሊንደር ኢንጂን ነው። በእያንዳንዱ ቤት የየራሱ ካንዴላ አለው። ስለዚህ እያንዳንዱ የየራሱን በአት ኤንድ ኦፍ ኮምፕሬሽን በየቤቱ እሳት ካልተፈጠረ የአንደኛው ቤት ቢበላሽ ወይ ደግሞ ኢግናይት ባያደርግ ጉልበት ይቀንሳል። አንዱ ይሄ ነው። ሁለተኛ ደግሞ ለምሳሌ ኮምፕሬሽን ሊክ ሊያደርግ ይችላል። ኮምፕሬሽን ሊክ ካደረገ እንደዚህ ጉልበት ሊቀንስ ይችላል ማለት ነው። እነዚህን ቴስት እናደርጋለን ማለት ነው። አንድ ሰው መኪናውን ፈቶ ሪፓየር ከማድረግ በፊት መጀመሪያ ቴስት ያደርጋል። እነሱ ቴስቶች አሳያቸዋለሁ ማለት ነው። መጀመሪያ የምናደርገው ፓወር ባላንስ ቴስት ነው። እንግዲህ ፓወር ባላንስ ቴስት ምንድነው ስንል ፓወር ባላንስ ቴስት እያንዳንዱ ኢግኒሽን እሳት አት ኤንድ ኦፍ ኮምፕሬሽን እሳት ወይም ኢግናይት ያደርጋል አያደርግም የሚለውን እናያለን። እንዴት ነው የምናይ? መጀመሪያ መኪናችንን እናስነሳለን። መኪናችንን ካስነሳን በኋላ እያንዳንዱ ቤት እየነቀል ቸክ እናደርጋለን። ለምሳሌ ይሄኛውን ቤት የመጀመሪያ ቤት ከራዲያተር ሳይድ ነው። የመጀመሪያውን ቤት ለምሳሌ ካንዴላውን ኢንጂኑ እየሰራ እነቅልበታለሁ። ልክ እንዲህ ስነቅል ኢንጂኑ ድምፁ ከተቀየረ ይሄ ቤት እየሰራ እሳት እየሰጠ ነበር ማለት ነው። ኢግናይት እያደረገ ነበር ማለት ነው። ነገር ግን ይሄ ስነቅለው ምንም ቫይብሬሽን ከሌለው ኢንጂኑ ወይ ደግሞ ከበፊቱ ምንም አይነት የድምፅ ልዩነት ከሌለው ይሄ ቤት እየሰራ አይደለም ማለት ወይ ደግሞ ካንዴላው እሳት እየለኮሰ አይደለም ማለት ነው። ስለዚህ በዚህ ቸክ እናደርጋለን። ለኢንጂናችን ወይም ለመኪናችን ጉልበት መቀነስ አንዱ የዚህ ቤት አለመስራት እንደሆነ እንረዳለን ማለት ነው። ስለዚህ እያንዳንዱን ቤት ይሰራል አይሰራም የሚለውን ፓወር ባላንስ ቴስት ስናደርግ በየቤቱ እየነቀል እንደዚህ ቸክ እናደርጋለን ማለት ነው። እየነቀል እየሰራ ማለት ነው ቸክ እናደርጋለን። በዚህ መሰረት አራቱንም ቤት እሳት በትክክለኛው ሰዓት ይለኩሳል አይለኩስም የሚለውን ማወቅ ቻልን ማለት ነው። እንግዲህ ለምሳሌ ከዚህ ውስጥ ለምሳሌ አራተኛው ቤት አይሰራም እንበል ማለት ልክ እንዲህ ስነቅለው ምንም የድምፅ ልዩነት አላመጣም። ያ ማለት ይሄ ቤት አይሰራም ነበር ማለት ነው። ስለዚህ ምን እናደርጋለን ማለት ነው? ወደ ሌላ ፈርዘር ቴስት እንሄዳለን። አሁን ፓወር ባላንስ ቴስት ነው ያደረግኩት። ኔክስት ይሄኛው ካንዴላ ነቅልና ምሳሌ እንደምታዩት ማለት ነው። እቺኛዋ የዚህ ቤት ናት። ስለዚህ የዚህኛዋ ቤት ካልሰራ ምንድነው የማደርገው? የኢግኒሽን ሲስተም ኦቨርሆል ወይ ደግሞ ሪፓየር አደርጋለሁ። ለምሳሌ ምን ሊሆን ይችላል? ካንዴላ ሊሆን ይችላል። ካንዴላውን እፈታና እዚህ እንደምታዩት የካንዴላ መፍቻ ነው። በዚህ ካንዴላ መፍቻ ኢንጂናችንን አቆመን ነው። ካንዴላውን እንፈታና ስፓርክ ፕለጉን ማለት ነው። ስፓርክ ፕለጉን እንፈታና ቸክ እናደርጋለን ማለት ነው። ስፓርክ ፕለጉ ሪሊ ይሰራል አይሰራም የሚለውን ቸክ እናደርጋለን። አንደኛ እዚህ ስፓርክ ፕለግ ላይ መጀመሪያ ቪዥዋል ኢንስፔክሽን እናደርጋለን። ቪዥዋል ኢንስፔክሽን ማለት ይሄ ካንዴላ እንደምታዩት እነዚህ ስፓርክ ፕለግ ጋፑ በርን አድርጓል አላደረገም የሚለውን በቪዥዋል ኢንስፔክሽን በአይናችን እናያለን። ተቃጥሏል አልተቃጠለም፣ ይሄ ጋፑ ጠቧል አልጠበበም የሚለውን በአይናችን እናያለን ማለት ነው። ከዛ ፈርዘር ሞር ደግሞ ተጨማሪ ቴስት እናካሄዳለን። ለምሳሌ እዚህ ላይ ኮንቲኒቲ ቴስት እቺ ውስጧ ላይ ያለችዋ ዋየር ጥምጥም ናት። ከረንት ይደርሰዋል ወይም ኮይል ነው። ኮንቲኒቲ ያለው ወይ በመልቲሜትር እዚችና እዚች ላይ አድርገን እዚች ፖይንቷ ላይ በመልቲሜትር ኮንቲኒቲ ቼክ እናደርጋለን። ሁለተኛ ደግሞ ጋፑ መስፋት አለመስፋቱን በፊለር ጌጅ ከማኑዋሉ ያንድ ስፓርክ ፕለግ ጋፕ ማክሲመም እና ሚኒመም ወይ ደግሞ በማኑዋሉ ላይ ተቀምጧል። የኢንጂን ማኑዋሉ ላይ ማለት ነው። ከዛ ላይ ለምሳሌ 2 ሚሊ ሜትር ከሆነ ከማኑዋሉ ላይ የዚች ስፓርክ ፕለግ ጋፕ 2 ሚሊ ሜትር እንደሆነ ተረድተን 2 ሚሊ ሜትር
ፊለር ጌጅ እንመርጥና እዚች ላይ እናስገባና ቼክ እናደርጋለን። ከጠበበ ቀና ቀና እናደርገዋለን፣ ከሰፋ ደግሞ መታ መታ አድርገን በዛች ሳይዝ እናስተካክላለን ማለት ነው። ስለዚህ ይሄን ቴስት እናከናለን። ሌላው ይሄ እንደሚታወቀው ያው ኮይል ስላለው ኮይሉ ደግሞ ሬዚስታንስ ቴስት መደረግ አለበት። ሬዚስታንስ ቴስት እናደርጋለን። በዚህ መሰረት ካንዴላችንን ቼክ እናደርጋለን ማለት ነው። ፈርዘር መጨረሻ ላይ በስፓርክ ፕለግ ቴስት